በቀጠናዬ ሰላም እንዲሆንልኝ ከክርስቲያን ጎን መሆኔ እኮ ግዴታ ነው። የክርስቲያን እምነት እኛ እናስከብረዋለን፣ እኛ እንጨርሰዋለን። የሚከብደን አይደለም። እግዚአብሔር ይመስገን። ያ ሀቅ ይዘን ስለምንታገል ችግር የለብንም። ግን እና ደግሞ የሚታገለንና ለእኛ ደግሞ ጥቁር ሚለስ ለእኛ የኦሮሞ ጠላትም ነው፣ የኦሮሞ ኦርቶዶክስ ጠላትም። ይህንን ማወቃለን። እኔ ሙስሊም ወንድሜ ለእኔ እስላም ወንድሜ ነው። ክርስቲያን ወንድሞችም ወንድማማች ሲሆኑ ከማንም በላይ ያስደስተኛል። ለእኛም እኮ ወንድሞቻችን ናቸው። በእምነታችን እኮ ወንድሞቻችን ናቸው። ግን አትቀድሽም አትዘምሪ ብሎ ያለኝን ትግሌን እስከምጨርስ ድረስ እንዴት እንደምቀድስና እንዴት እንደምታገል አሳየዋለሁ ለማለት ነው። ጂጂ ጀነት የምትገቢው ይሄን አንተ እኮ ቅመት እኮ ነው። እናመሰግናለን። ይቅርታ ጂጂ እኮ አይ ጀነት የሚገባው ምንድነው የምትጠየቀው? ላይ ቤት በመጽሐፍ በእኛ አላህ በረህመቱና በእዝነቱ ነው ገባሽ የሚያስገባኝ ጀነት ማለት ነው። ምን ማለት በረህመቱና በእዝነቱ? ዘሬን አይጠይቀኝም ጀነት ለመግባት የኔ ዘር፣ የኔ ሀብት፣ የኔ መልክ፣ የኔ ጎሳ፣ የኔ ምናምን አላህ ዘንድ ቦታ አይደለም ጭራሽ ወላ ጥያቄ አይደለም። ዞር በል ማሜ፣ ዞር በል። እንደዚህ አይነት ነገር ራስ እኔ እናንተ በዚህ አንስማማ። እኔ ኦሮሞ ነኝ። ምንም ነገር አስቀድማለሁ። የኦሮሞ የአንተ እምነትን አስከብረህ አብረን ታግልን። አሁን እንደዚህ የምታወራውን ነገር አቁም። ወደዛ እኛም እምነታችን እንዲጸዳልን እንፈልጋለን። የኦሮሞ ኦርቶዶክስ ገብቶ የሚቀድስበት የሚያዳምጠው አምላኩን ዘር ምናምን ትላለህ እንዴ? ድሮ ለምን እንደዚህ አላልኩም? በላም ልጅ እንዴ ጂጂ ምንሽ ነጉማ ፈያዳ አንተ ምን አገባ? አሁንም አንተ እኮ ምን ቸገረ? የምትፈልገው የሙስሊም ሰላም ሆኖልሃል፣ መስጊድም እንደፈለግ ሆኖልሃል። እኛንን መግቢያ ያጣሉ። ዝም በል ወደዛ። ድሮ እናታውቅም ነበር እንዲ አክቲቪስት ስትሆን? ወይ እኔ አንድ ሙስሊም ሁኜ እኔ እንደው አንድ ሙስሊም ነኝ። ቆይ ጂጂ እኔ አንድ ኦሮሞ በእኔ ሀሳብ ውስጥ አትግባ። የአንተ አላህ እንደማይጠይቀው በሙሉ የኔ እግዚአብሔርም ጎሳና ዘርን አይጠይቅ። እኔ ጎሳ አላልኩኝ ሌላ ነገር አሁን ነገር ከአንተ ጋር ማውራበት ምንም ምክንያት የለም። በቃ ምክንያቱም አንተ አዳምጠኝ። እኔ ምልህን አዳምጥ ማሜ። እኔ ያልኩኝ ያለሁትን በአባቴ ቤት የሚያገናኝን ወደ አባቴ ቤት የሚወስደኝን መሰላል ማንም ሊያቀብለኝና ማንም ሊወከልልኝ አይገባም። ይህን ነው እየተናገርኩ ያለሁት። መሰላል ሊያዝልሽ አትበለኝ፣ ደላላ ልሆንልሽ አትበለኝ። የኦሮሞ ሕዝብ በቋንቋ የሚያመልክበት ቤቱ እንዲከፈትለት ነው የምታገለው። ይህን ነው አውቅ። ኦኬ። ስለዚህ ስለ ቦታ ስህተት ላይ ልሆን ይችላለሁ። ጂጂ ወይ ጂጂ ይቅርታ፣ እኔ አሁን ስህተት ላይ ልሆን ይችላለሁ። ለዛም ነው እኮ እኔ አሁን ባልገባኝ ነገር ላይ ትክክል አይደለም ያልገባኝም ለዛ ነው እኮ ስላልገባኝ ነው እኮ። ስለዚህ እኔም ደግሞ ማስረዳት አለብኝ። እዚህ ላይ አይደለማ፣ እዚህ ላይ አንተ የለህም። በቃ አሁን ሂድና የኦሮሞ ግን እኛ ልጆች የለም እንደዛ ምንድነው ችግር የተፈጠረው ብለህ ጠይቃቸውና ተመልሰን ነው። አሁን እኛ ሌላ ነገር ላይ ነን ያለው እና ጌመን ተጫወት። ከማን ጋር እኔ ነገር ምን ትጫወተው ጋር ነው የምትጫወተው አይደለም። አይ ችግር አሁን ለምሳሌ ከዚህ በፊት እኮ ስንታገል የነበረው እኮ እንደ ኦሮሞ የተጫነብንን ቀንበር ለመገልበጥና ለመስጠት ታገለን እንጂ የተጫነብንን ቀንበር ተነቀለልን። ያኔ ወያኔ ወረደልን። ወያኔ ለመገልበጥ አለበት ስንታገል ነበር። ወያኔ ሄደሽ ከዛስ እኔ ገና እየተሰራ ስለሆነ ትግል ማለቂያ የለውም። ገና እየተሰራ ነው። ሁላችንም በአሁኑ ሰዓት ያጋጠመን ችግር አለ። ሁላችንም አብረን የምንቆምበት አለ። አሁን ጫትን ጥፋና ሂድና ተመልሰ ወደ ትግሉ ተቀላቀል። ይህንን ነው የምነግርህ። መጫወት ከፈለክና ተጫወት። ላጫወት ነው። እርግጠኛ ነሽ ጂጂ? ከይ ዴሚ ምን የሚባለው ወይ ዘንድሮ ታግዳባር ውስጥ ያነብ ያላ ልጅማ የለም እኮ ወጣላ አለ ከሆነ ስትወልድ ረሳሁ እንደ ሁሉን ነገር ለነገሩ ልጆችን ለእኛ እኮ በቃ አንተ ልጅን አሳደግ። ኖ በሉት ቀጥቅጡልኝ። ኮቱ ኦሮሞ ኮቱ በሉት ቤዛ ኮቱ ያለ የለም እኮ የለች ኦሮሞ በጣም ደልቶት እየኖረ አድርጎ እኮ ነው። አሁን ሂድና
ዴሚያቺ ነንጠየቃ መልሲናኬና ኮቶ ለኪ እንድበዱ አቺ አሲሞ እንድበዱ በቃ ሲጋኔ ዝም ያለ ነጃ ወጣ አሉ ረሱል ሰለላሁ ዐለይሂ ወሰለም። ገባሽ? ዝም ያለ ነጃ ወጣ። ዝም ያለ ነጃ ወጣ ማለት ነጃ ማለት ሰላም ሆነ፣ ሰላም ወጣ፣ ከሚፈራው ተጠበቀ። ረሃውን የኛ አባቶች ይሰደቡ፣ የኛ አባቶች ጋላ እየተባለ ይቀድሱ፣ የኛ አባቶች የምናምን አንተ ማን ቸገረ? ምን አለብህ? ጨረስኩት። አንተ እኮ ወያኔን አባረርን ጨረስን እያልክ ነው። ትግል አላለቀም። ኦኬ፣ እኔ ለአንተ አሁን ደስ ይለኛል። አንተ የራስን ህይወት እየኖርክ ነው። የፍሬሽ ቤቢ አባት ሆነሃል። እሱ ኦኬ። እኔ እንደዚህ ሆን አለ። እኔ ግን አልጨረስኩም። እኔ የምጨርሰው መቼ እንደታውቃለህ? ሁሉም የኦሮሞ ህዝብ በራሱ በቃ ሁሉ ነገር አቆ እፎይ ስል የዛን ይጨርሳል። ገና መጀመሪያችን ነው። ገለቶሜ ታፕ ጎዲ አሸንፉልኝ፣ ሰው አሸንፉልኝ። ዶጎንጎሮ ሴት ጅር ተማም መጀርጀተ ነው ዶጎንጎሮ እንደንደ አንቤኩ ዋንንም ቤክ ነቲ እንዱባዱ ያደንከ ነንጋ ፈታይረ መለ ያደንከ ነን እንቤኩ ኮይ እንደ ዲጂ ኮይ ዶጎንጎሮ ሴናን ዶጎንጎሮ ጀቹን ማይን ዶጎንጎሮ ኮ ዶጎንጎሪ ከንኩ ጋፍ ነንጋ ፈደ ያደንከ ነን እንከን አመንቲ ከሰንገሉ ክርስቲያኖ በለሰ ክርስቲያና በለሰ ወዲ ከናፉ ግዱን ሴኗን ኦበሌ ወለም ምን ሞታ አኒክ እንቤኩ አይ በሌስማ ይንቀብሉ ረኮቱ ጅራ ይወጥም ሞ ረኮሰነ ሁበቹ ፈከመ ቋንቱ ፈ ዋን እንዴት ነው በአባ ፓትሪያርኪ ረኮ ጅራ ለኪ ኦቦሌቲ ክርስቲያኒ ረኮን ጅሩ ረኮ ጅራ 5 ኪሎ ዳ ረኮ አዳ በመናቀሜ በመንታኔ ቢቢላ ስለ ትልቅ ሰው ላንሳኔ ዴሚያቺ ሲጋ ዱበዲ ማን ዱበዲ አርጋ ዘሂድና ወይ ልጅ አሰደግ والله العظيم ትልቅ አሰደግ ኦኬ እሺ አንተ ጠይቅ አገባል 14 አወን 13 አበባ ናኪኒ ያላ አበባ ናኪኒ አበባ ፊዲ መጫወተው አበባ ፊዲ አበባ ፊዲ 13 አበባ ናፊዲ አበቦ ናፊዲ አበቦ 14 እንታው እንጅሩ 14 አበባ ናፊዲ ለኪ አልሞላም ለኪ አልሞላም ያ ረቢ አላ አልሞላም እሱ ኦኬ ማሜኮ ምን ሆንክ? እሱ ኦኬ ምን ሆነክ ነው ማለት አረ ሰላም ነኝ፣ ሰላም ነኝ። አይ ብዙ ሰዎች ኮሜንቲ ነሞታትዬ ማሜ ዶጎንጎረ ሴና ዶጎንጎርት ያለው መተሽ የሆነ ነገር መጥፎ ነገር አነካክተሽ ሊሆን ይችላል ብዬ አሰብኩኝና እኔ አላወኩም። ገባሽ? እኔ እንደዚህ እንትን መሆኑን በጣም ይቅርታ እየጠየቅኩ ነው። እንግዲህ ይቅርታ ነው የምጠይቀው። እንግዲህ ባለማወቄ ድንገት ሰው ከፍቼ ከሆነ ማለቴ ነው። ድንገት እኔ ያኔ ማሜ ከሆነ ለእኛ የሞተ ሰው ከሆነ ለእኛ የታገለ ሰው ነው። ማሜ ዛሬ ዝም ማለቱን ሳይሆን ማናችሁም ከማናችሁም በፊት ቀድሜ የታገለ ሰው ግን አሁን የገባው ይመስል ራሱ ሀዊኮ ቴንክ ዩ ማይ የገባው አይመስል አልገባው አየ ዶጎንጎራር ተጀረጀተ እንዲፋው በውስጥ በኩል ጠይቅና ሌላ ኦሮሞ ጋር ደውልና ይነግሩሃል። ችግር ባይቅረኮ ካኮች ይጀራ ይፈመሽ ስቶሪ በጣም ይቅርታ ሁላችሁ በአላህ ለምን ይቅርታ ምትእሱ ኦኬ ፖሊሲ እኮ ማሜ እኮ ባይስ እንጃለዳ ቤክታሚ እንደምወድ ቤኩ በጣም ይቅርታ አታውቅም እንደምወድ ወይ መሸነፉ ነው። ጎይ እኛ ጋር ስለሆነ ደስ ብሎኛል። ቀጥቅጡት ማሜ እባካችሁ ኢሞሽናሉ ናችሁ። እኔ ሀሳቤ ብቻ ከተመቻችሁ ነው እንትን የምትሉት። እባካችሁ ከምን ጋርም ከኔ ጋር እኔ ከሃይማኖትን ፖለቲካ ጋር አታገናኝ። እኔ ፖለቲከኛ አይደለሁም። እኔ ፖለቲከኛ አይደለሁም። እዚህ ጋር እኔ የልጅ አባት ነኝ። ልጄን ማስተኛታውን ላስተኛ ላይ ነው።
ስለዚህ እኔ ልጅ አባት ነኝ። ፖለቲካን አላውቅም። ከዚህ በፊት ፖለቲከኛ እያችሁ ሰዎች በጣም ይቅርታ። ሶሪ ሁላችንም ወላሂ አፉ በሉ። እኔ ፖለቲከኛ አይደለሁም። እኔ እንጀራ ፈላጊ አይደለም፣ ግን የፊንፊኔ ከንቲባ ይፈልጋል። ጀረኬኛስ ዲፈመና ጎዳ አነመ ሲያሳ ሚቲ አን ሲያሰን ዱበን አመ ሲያደን ከኔ ዲፈመ ጉዳ አን ሲያሳ ዲሴዳ አን ኢልሞን ጉድ ፈደቁ ነው ሚስቴና ተንኮ አካኒ ሙጭቲ በምቪ ኮቱሜ ፖሊሲኮ ኮቱ እስ የት ናት ያለችው? እስ ጅርቻ ማን ሰሚራ እኮ ኮቱሜ ኮቱ ልጁ ያለቀሰ ነው ያስተኛል። አንተ ነው የሚመስላቸው፣ አንተ ነው የሚመስለው። ማሜ እኮ እንዳይደብር እርሶቴ አንዳንዴ እኮ ኢትዮጵያ ያሉት እኮ ምንም የሚያውቁት ነገር የለም። ምንም ኦኬ። ማሜ እኮ ጫት የለም ሂድና ገዝተና አልቃምኩም እንዴ ዛሬ? አልቃምኩም። ዋይ ለምን? ረዲ ብር የለኝም። አሁን ለጫት የሚሆን ብር ጠፍቶ ነው። ይጠፋል እኮ ኢትዮጵያ ላይ አንዳንዴ ለምግብም ይጠፋል። ያው እኔ ትኖር የለሽ ኢትዮጵያ ስለሆነ ሰሞኑን እንትን የለም እኮ ኢንተርኔት የለም አይደል? ሲሪየስ ልላክልህ? ያ ኧረ ያኔ እንትን ጠፍቶ ነው እኮ የለም እኮ ኔትወርክ የለም እኮ ኢትዮጵያ። አልቀረም። ጫት ከሌለ ማሜ ጋር ጥሩ አይደለም። ጫት የለም ወይስ ኢንተርኔት የለም? ቴንክ ዩ ረዲ ሆሚ። ጫት አልመጣም አልገባም። ፊንፊኔ ዛሬ አዎ፣ የት አባታችሁ? አይ ደብል ነው ጋይስ፣ ደብል ነው ጋይስ፣ ከሞን ደብል ነው ቢኤምቪ ደብል ነው። ቢኤምደብሊው ደብል ነው። ቢኤምደብሊው አውርድ። የ7,000 ቢኤምደብሊውን 14,000 አውርድ። 2 ጊዜ ደግሞ ወዮ! አረ ቢኤምደብሊው አውርዱልኝ። ወሩ ሞና አባቴ ህዝብ ከየት ነው የሚያስደስት? ቴንክ ዩ ቬሪ ማች ማይ ፕሮፌት። እኔ ማን ነው ጊፍት ስተኛለሁ ሩስ ሚመጣ ለሆን ኮሜንት እና ምን እንደመሰለ ወይኔ ትክክለኛውን ፖለቲካ ትክክለኛ መንገድ ላይ ነኝ መሰለኝ። ይኸው እናቴ ህዝቡ ቃምበት ይኸው ወሩ ሙሉ እያሉኝ ነው። ወላሂ ደስ ብሎኝ ነው መቀመጥ። ምን እንዳለ ታውቃለህ? ሌንጮ ለታ ያለውን ሰምታል። ሙና ሌንጮ ለታ ያለውን ታውቃለህ አይደለ? በጣም እስካመሰግኑ አጥፍተዋል ማለት ነው ብሏል። አማርኛ በጣም አመሰግናለሁ። አሁን እያየሁ ነው። ታውቀዋለህ አይደለ? የፖለቲካ ሳይንስ ፈጣሪ እንወዳለን ካሉ እነዚህ ሰዎች የተሳሳተ መንገድ ላይ መሆንን ቆም ብለህ አስብ ብሏል። ቲኪ አመሰግናለሁ። እነዚህ ሰዎች ስህተት የላቸውም። ለእኔ አሁን ጊፍት የሚሰጡኝ ምን አደረጉ? ጥፋታቸው ምንድን ነው? ጥፋቱ የማን እንደሆነ እኛ እናውቀዋለን። ምን እንደሆነ ታውቃለህ? ከከለከለኝ አይሻልም? እንደ ሰጠኝ ከከለከለኝ አይሻልም? አይደለማ። ምን አለ መሰለህ? ሌንጮ ለታ ከገባህ ሌንጮ ለታ ያለው ካመሰገኑ አለ ከወደዱ ጥፋት ላይ መሆንህን ቆም ብለህ አስብ ብሏል። ሰብራል ማለት ነው። በቃ
እነሱ ማን እንደሚሰጥ ስላየሁት እኮ ነው። ሲገባ ስታውቁት ይመጣል። ይስጡህ፣ እኔ ደስ ይለኛል። ምክንያቱም አስፈላጊ ከሆነ ኖ ከሞን። አመሰግናለሁ ኪኪ። ከሞን ኖ ቶሎ በሉ። በጣም ከወደዱ አጥፍታል ማለት ነው። በጣም ካመሰገኑ ደግሞ የተሳሳተ መንገድ ላይ ነው ማለት ነው ብለዋል። ሌንጮ ታዋቂውና እውቁ የኦሮሞ ፖለቲከኛ ሌንጮ ለታ ቆቆቆች ከስረጅ ካመሰገኑ አጥፍታል ማለት ነው። ያ በጣም ደግሞ ከወደዱ የተሳሳተ መንገድ ላይ ነው ማለት ነው። ገደል ልገባ ነው። ትክክለኛ መንገድ ላይ ነኝ። እንደው በጣም ደስ ዛሬም ጥሩ ተናግሬያለሁ። ወላሂ ላዚም ያለበለዚያማ ሰው እኮ በሆነ ነገር ሲደሰትብሽ ነው የሆነ ጊፍት የሚሰጥሽ አይደል? ልክ ነህ። ለእነሱ ስላገዝክ ነው። ደስ ብሏቸዋል። ገባህ? ምን ብዬ አገዝኩኝ? ምን ብዬ? አንተ እኮ ነው የተናገርከው። ትክክለኛ ነገር ስለትና አንተ እኮ ነው ያልከኝ አይደለም? አንተ እኮ ነው ያልከው፣ እኔ እኮ አይደለሁም። ወዴት እየሄደ ነው? ኧረ ፋሚሊ፣ እኔ ልጅ አባት ነኝ፣ ልጅ አሳዳጊ ነኝ። ፋሚሊ ጊፍት አታነካኩኝ ከምንም ጋር። 5 አበባ ተግባባን? ባለ እውነቴን ነው የምላችሁ ወላሂ 5 አበባ ደርለ 5 አበባ በጣም ከወደዱ አጥፍተሃል ማለት ነው። በጣም ካመሰገኑ አጥፍተሃል ማለት ነው። በጣም የተሳሳተ መንገድ ምናምን ስትይ አዎ ምናምን ስል ለዛ ስላዘኑ ብዬ መስል ይኔ ጌታ እስከነ ምናምን ይሩት የማይለወጥ የማይነቃነቅ ምንም አይል ዙዚ ሰአዲ ገለቶሚ እኔ የዘላለም ደጋፊ ነው ያለኝ እንጂ የአንድ ቀን አይደለም። ማሜኮ የዘላለም ደጋፊ ነው ያለኝ። ከሞን ቤቢ ከሞን ማሚ አመሰግናለሁ። ማሚ አመሰግናለሁ። ሰአዲ ቴንኪዩ አመሰግናለሁ። ሁላችሁንም ፋሚሊ እጅግ በጣም አመሰግናቸዋለሁ። እስካሁን ከሞን ቶሎ በል። የአማርኛ ዘፈን አመሰግናለሁ። የአማርኛ ሸላሚዎቹን ይኸው ብቻ እዛ ላይ የሚሸልመው ይሁት የአማርኛ ዘፈኖች እጅግ በጣም አመሰግናለሁ። አላህ ይስጥልኝ። ማሚኮ ይመች እኔ ሌላ ነው ይመችላል። እኔ ዋናው ወንድም ያንተን ይመችል፣ እኔን ይመቸኝ፣ ሀገራችንን ሰላም ያርግልን። ዋናው ብቻ አይደለም እንዴ? እባካችሁ ሁላችሁንም ማለት ነው እዛ ጋር የአማርኛ ዘፈን ኖችና ማሚን እባካችሁ እስኪ እዚህ ቤት ያላችሁ ሁላችሁም አመስግኑልኝ፣ ፎሎ አድርጉልኝ፣ አመሰግናለሁ በሉልኝ፣ አመስግኑልኝ። እስቲ ሁላችሁም አመስግኑልኝ። ትልልቀቅላችሁ ታፕ ካረጋችሁ ወለ ኮሜንት አሁን ኮሜንት ለቅቄላችኋል። አሁን የመጨረሻ ፋይት አመስግኑልኝ። የመጨረሻ ነው። ቶሎ አመስግኑልኝ። ሁላችሁ አደኮ ወይኮ እሽትሻ ያ ማለታችሁ እኔ ጂጂ እኔ ይኸውላችሁ የማልሸጠው የማልለውጠው የማልሸጠው ያ እጅግ በጣም አመሰግናለሁ። ሁላችሁም አመስግኑልኝ። እዛ ጋር የአማርኛ ዘፈኖች ሁላችሁም ፎሎ አድርጓቸው። ሁለተኛ ላይ ያለችዋን ቶፕ 10 ላይ ማለት ነው። እኔም ሁሉንም ኪኪ እንደዚህ ነፍሴ ሁሉንም ኮፒ ሊንክ አድርጉ። እሺ ፕሊዝ ኮፒ ሊንክ የአማርኛ ዘፈኖች 2000 ኮፒ ሊንክ ያስፈልገኛል። ኮፒ ሊንክ አድርጉ። አንቺ ብሎክ አድርጌሻል ነበረ ማንቱ ቲጂ ሁሉም ቶፕ 10ዎች አመስግኑልኝ ባሉ ወላሂ
አመሰግናለሁ። ሶስት ጊዜ በተከታታይ አሸንፈናታል። እጅግ በጣም ነው የኮራሁባችሁ። እጅግ በጣም ነው የማመሰግናችሁ። ላስት ጌም አንድ እንጫወታ። እሺ ቤታችንን አስከብረን እንውጣ እባካችሁ። ኮድ አንድ ካላችሁ እዚህ ጋር ሪከርድ አድርግልኝ ሁሉንም ማለት ነው። ታሪካዊ ያሸነፍኩበት ቀን ነው። ያውም ጂጂ ጀግና ጋላነኝ ሌንጮለታ ደስ ይላል አይደለ? አም ሪስፔክት ዩ ኦል ማይ ፋሚሊ። እጅግ በጣም አመሰግናለሁ። አመስግኑልኝ። በቃ ቶፕ ቴን ላይ ያሉትን አመስግኑ። አንደኛ ላይ ያለው የአማርኛ ዘፈኖች፣ ሁለተኛ ላይ ያለችው ማም MOM ቴንክ ዩ። እውነትም ማም ናት። የአማርኛ ዘፈኖች እጅግ በጣም ጥንብ ጋላ ተቃጠልሽ አልቀረብሽም። እሺ ሌላስ? ዞላ እሺ። አንቺ ቅማላም ዘረኛ ብሽቅ ነኝ የምኮራበት። ለዚያው ኦሮሞና ጋላ የሚባል ዘር ነው ያለኝ። ምን አባት አመጣለን? ምንም አስበመጣው ተቃጠይት ምን ለምን ቀጥለው አቃጥልሻለሁ። አንቺን ለምን ይቃጠላሉ? እየተቃጠልሻለሁ። እየተቆላሽ እኮ ነው። ለምን አቃጥልሻለሁ? ቤት ተዘግቶብሽ። እባካችሁ ፎሎ አድርጉልኝ። ማምና የአማርኛ ዘፈኖችን ቶፕ ቴን ላይ ያሉትን እባካችሁ ፎሎ አድርጉልኝ። አመስግኑልኝ ሁላችሁም። የአያ እና መንቶ ባይ ባይ። ቶፕ ቴን ላይ ደግሞ የአማርኛ ዘፈኖች እና ማምን እባካችሁ አመስግኗቸው። ፎሎ አድርጓቸው፣ አመስግኗቸው። ቴንኪዩ ማማዬ፣ እናመሰግናለን። ቴንኪዩ አም ሪስፔክት ዩ ኦል ማይ ፋሚሊ። ፕሮፌሽናል ፋሚሊ ብያቸዋለሁ ዛሬ በዚህ አጋጣሚ የመጣችሁ የኔ የፕሬዚዳንት ማሜ ፕሮፌሽናል ፋሚሊ አይስዌርቱ ከልቤ ነው ወላሂ። ቴንኪዩ በጣም ነው ያኮራችሁኝ። እንደው በከፋይ ሰዓት ነው የደረሳችሁልኝ። ሰው ማለት ሰው የጠፋ ቀን ሰው ነው መገናኝ ነው። ለእኔ ምርጥ ፋሚሊ ናቸው። ውስጤን የማውቀው እኔ ነኝ። ቴንኪዩ ማይ ፕሮፌሽናል። በጣም አመሰግናለሁ ወላሂ ከምላችሁ በልጄ እና በምስቴ ስም ነው የማመሰግናችሁ። ያው ቴንኪዩ። አምስት አበባ ፕሊስ። ምን ሆነካል? ማን ነው? አንተ በከፋይ በጣም ሰርፕራይዝ አድርጉኝ ወላሂ በጣም ነው ያኮሩኝ። ዩ ዌልካም። እንኳን ወደ ማይ ፕሮፌሽናል ፋሚሊ እንኳን ወደ እኔ ቤተሰብ ተቀላቀላችሁ። እኔ ላሳፍራችሁ መመኑ። በጣም ነው የምወዳችሁ። በቃ በመውደድ ብቻ ምንም ባላረግላችሁ እንኳን ማለት ነው። ቴንኪዩ። ፋይናል ጌም ነው። ቤቴን እስከብላችሁ ከማንም ጥንባሳ ጋር ግን አልጫወትም ከዚህ በኋላ። ይህም ኬኬ ሁላችሁ እኔ ራሱ ይህንን ፕሮፋይል ይዛችሁ ስትነገርኳችሁ ይሄ በጣም ለእኔ ታሪካዊ ቀን ነው አልኳችሁ። ወላሂ ላዚም እንደውም ወሳኝ ቀን ላይ ነው የተገናኘ ነው። በጣም አመሰግናቸዋለሁ ወላሂ። ቴንኪዩ። ማንን ላመስግን አሁን? እንዲ ያለ የሀገር ነው ጊፍት። እኔ እስከ መጨረሻ ጫውታለሁ። እንደ ቴንኪዩ ቬሪ ማች። በጣም አላህ ያክብራችሁ፣ አላህ ያስጣችሁ። ሰቅጣጭ የሆነ ፖይንት፣ ሰቅጣጭ የሆነ አዘጋግነት፣ ሰቅጣጭ የሆነ አገባብ። እኔ ግን ማሜ አይደለም ከፍቶኝ ያ ለምን ቂጤ ተገልብጦ እንደዚህ አልጠለጠልም? ማንነቴን አልሸጥም። 18,000 ፖይንት ለእኔ ይሄ እንትን ከከፈትኩኝ በጣም በሚገርም ሁኔታ በቃ እኔ በጣም ነው የተደሰትኩት። ማንነቱን ማን ሸጠ? ማንነት መሸጥ ማለት ምን ማለት ነው? ሰአድዬ ምን ማለት ነው? ያው እንደምታየው ነው። ማንነት መሸጥ ትገባለህ። ማን እንደሚሸልምህ እንኳን እኮ አታውቅም እኮ አንተ። ይህ ማንነቱን የሸጠ ማን ነው? ጂጂ ይኸው ያየህ እኮ ነው። የሚሸልምህ ማን እንደሆነ ታውቃለህ? ፍራንክ እኮ አይኑን የሚሰጥህ። ግዴታ የአንቺን አስተሳሰብ መጫን አለብኝ እንደ ሚሞሪ የኔ አስተሳሰብ እኮ አይደለም የመላ እኔ በቃ የሸለመኝ ማመስገን ግዴታ ነው። ማመስገን ብቻ ሳይሆን ማክበርም አለብኝ።
የአንቺን አስተሳሰብ ግን አልሸከምም። እንዴት ማን ተሸከማለህ? እኮ ፋክት ነው እኮ እንኳን አንቺን የሀገርን የኢትዮጵያን አስተሳሰብ ካልተመቸኝ አልሸከምም። ልሸከመው ልቀበለኝ